አቤት እበት አባጋጥ የት ነህ? ቆንጆ ቦታ ነኝ ያለሁት። አይኑን ካላየው አልተኛም እያለ ነው ዳን። መጣሁ እንዳይተኛ ይጠብቅ። ከግንድ ያጣብቅ ተፍታት በጣም እሱን ጫት ቶሎ ወደ ቤት። አፍያ ላግኝቻት እኮ ነው። አፍያ ደግሞ ማለት ነው። አፍያ ያቺ የከበርቴ ልጅ ልደቷን ያከበርንላት። ጠበንጃ ቃታ ስር ምን ትሰራለህ? ቢራ አለቀኝ። ፖሊስ ጋር ደወልክ? አዎ ምልክት አደረጉልኝና ደወልኩላቸው። ጭራቅ ናት አሉ። ሂሳብ ላለመክፈል ነው እንዴ ጭራቅ የምትሆኝ? ማን ነው ስምህ? ዳንኤል በል። እሷ ታቆላምጠው። ሃይ ዳኒ። ሃይ ቃል ይባላለሁ። በማንኛውም ፍርድ ቤት ጠበቃና የህግ አማካሪ ነኝ። እኔ ደግሞ ዳኒ ይባላለሁ። የልብ ህመምተኛ ነኝ። ኦ አሁን ደህና ነህ ታዲያ? አሁን ደህና ነኝ። ማናት? እህታችን ናት። አሜሪካንን ተከትሎ እህት አልበዛ? መቼም ሰው መድኃኒት ነው። እንደው ኤፍሬም በጅምላ መጠራት ስትሆን መቼም አብሬ ቆሜያለሁ። እንግዲህ ድንቡሎ ሳንቲም የለ። ማን ጠየቀ? መጠየቅ አይቀርማ። ምን አለ ይሄን በሽተኛ ብንሸኝ? ሴቶቹ ሴት ሄዱብሃል። አረ በሚካኤል የናፊያ ጠበቃ ናት። አፍያ የከበርቴው ልጅ ባለፈው ልደቷን ያከበርንላት። ባለፈው በስልክ ነግር ያለብን እንዴ? እና ምን ቀረ? ምን የአፍያ እጮኛ ያባራት ጀምሯል። ባክ ምን ዳኒ በረደ መሬት ያዙት። አልሞት ስንል አደባባይ ይዘን ወጣ አይደል? ይሄ ልጅ አንድ ነገር ይሁን ባንተ ጦስ ነው። ካንተ ራስ አልወርድም። ምንም አይሆንም፣ ቃል እገባልሃለሁ። አሁን አንተ ከስም ውጪ ምን አለ? ኤፊ ችግር አለ? የለም ችግር አለ? አንተ ብቻ እንደው የአፍሪካ ችግር አይደል? ሄሎ ወየ ጁቬ ነይረሳሽን አንሺ። በእግዚአብሔር ስም አረፈ ብለናል። ወይኔ ጉዴ! የት ነው ያላችሁት? መቃብር አፋፍ መጣሁ። አረፈ። ሰው ብር ይዞ ማረፍ አለ እንዴ? አይ